አንድ በጣም ሀብታም ሰው ወደ አመሻሽ ላይ ወደ እቤቱ እየተመለሰ ሳለ የግቢው ግንብ ስር አንድ ሰው ተቀምጦ በምሽቱ ብርድ እየተንቀጠቀጠ ይመለከታል። ከመኪናው ወርዶም ወደ እርሱ ሄዶ በዚህ ምሽት ምን ትሰራለህ? ደግሞ ለምን ወፍራም ልብስ አልለበስክም? ሲለው ምስኪኑ ሰው ምንም ልብስ የለኝም ብሎ መለሰ። እርሱም ታዲያ ለምን አትገዛም? ብሎ ጠየቀው። ምስኪኑ ሰውም የምገዛበት ገንዘብም የለኝም። ወጣት ሆነ ጠንክረ መስራት እየቻልክ እንዴት ትንሽ እንኳን ገንዘብ አይኖርህም? ብሎ መልሶ ጠየቀው። እርሱም ተምሬያለሁ፣ ተመርቄያለሁ፣ ነገር ግን ምንም ስራ ማግኘት አልቻልኩም። በጊዜ ሂደትም ባዶ እጄን ቀርቻለሁ አለው። እርሱም ይሄን ሲሰማ አዝኖ በቃ እዚሁ ጠብቀኝ፣ ሙቀት የሚሰጡን ልብሶችና ምግብ ይዤ እመጣለሁ ብሎት ወደ ውስጥ ገባ። ምስኪኑ ሰውም ይህን ሲሰማ ተስፋው ለመለመ። ነገር ግን ሀብታሙ ሰው ቤቱ ሲገባ በተለያዩ የስልክ ጥሪዎችና ባልጨረሳቸው ስራዎች አእምሮ ተያዘ። እናም ምሽቱ አልፎ ነጋ። ጠዋትም ላይ ከቤቱ ሲወጣ ምስኪኑን ሰው መሬት ላይ ተኝቶ አገኘው። ጠጋ ብሎ ሲመለከትም ሕይወቱን ማለፉን ተረዳ። በጣምም ደነገጠ። ማታም እመለሳለሁ ብሎ ቃል የገባለት ትዝ አለው። ጎንበስ ብሎ ሲያይም አንድ ወረቀት ተመለከተ። አንስቶ ሲያነበውም ጌታዬ፣ ከዚህ በፊት ብዙ ምሽቶችን ካለ ምግብና ካለ ልብስ ማለፍ ችያለሁ። ነገር ግን ትላንት ማታ ቃል የገባህልኝን እያሰብኩ እየጠበቅኩህ ነበር። በሰዓቱም ሞቃት ልብሶችና ምግብ ይመጣልኛል ብዬ አስቤ ነበር። ነገር ግን የጠበቅኩ ሳለ ጥንካሬን አጣው። እንደ ድሮም ረሃቡንና ብርዱን መፋለም አቆምኩኝ። በመጨረሻም አቃተኝ። ሀብታሙ ሰውም ይህን ሲያነብ አዘነ። የማይፈጽመውንም ነገር ቃል በመግባቱ እርሱን እንዳደከመው እና እንደ ድሮውም ጠንካራ እንዳይሆን እንዳደረገው ተረዳ። እኛም በሕይወታችን ብዙ ሰዎች ቃል ሊገቡልን ይችላሉ። ነገር ግን በእነርሱ ቃል ላይ ተደግፈን መጣራችንን፣ መስራታችንን እና መታገላችንን ማቆም የለብንም። ምክንያቱም መቼ ምን እንደሚሆን ስለማናውቅ